ከኛ የሚፈለገው አንድ እንቁላል፣ አንድ ሎሚ ብቻ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላ። እንዲሁም ክርስቲያኑ ወገኖቼ ሁላችሁንም ሰላም ሰላም ብያለሁኝ። ዛሬ ደግሞ ይዤላችሁ የቀረብኩት ለእኛ ጠቃሚ የሆነ እኔም ሞክሬው ለውጥ ያየሁበት የፊት ማክስ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተመልከቱ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁ? ለእኔ ደህና ነኝ አልሐምዱሊላ። ተመልሼ መጥቻለሁኝ። እንግዲህ አሰራሩን ስቴፕ ባይ ስቴፕ አሳያችኋለሁኝ። በጣም ቀላል ሲምፕል የሆነ ነው። ሁላችንም ደግሞ ከቤታችን የማናጣው የማይጠፋ ነው። አብዛኛ ደግሞ ምግብ የምንሰራ እህቶች ፊት ላይ ጥቋቁር እንደዚሁም ደግሞ እንደ ቡግር አይነት የሆነ ብቻ እንደገና ደግሞ የሆነ እኛ የማይታየን የሆነ እንደ ጸጉር ትንጥዬ ጸጉር ያለ የተከሰተ ፊቶቻችንን ለማስዋብ የፊት ማክስ ዛሬ ይዤላችሁ መጥቻለሁ ማለት ነው። እና በጣም ቀላል የሆነ ነው። ቀላል አሰራሩን እንግዲህ ያው ተመልከቱ። አንድ እንቁላልና አንድ ላይሞን ነው። እንቁላሉን ነጩን ሳይሆን እንትኑ ነው የምንፈልገው ማለት ነው። አስኳሉን ነጩን ፓርት ማለት ነው። ያንን ነው የምንጠቀመው። ለዛሬ ይዤላችሁ የቀረብኩት ማለት ነው የነጩን ነው። ቀጣይ ደግሞ ኢንሻአላህ በአስፈሩ መጣለሁኝ እና ምንድን ታደርጉታላችሁ? ሌሞኑን ጭምቅ ታደርጋላችሁ እንደዚህ እንደማሳያችሁ። እዚህ ጋር ያው እንቁላሉ ነው። ከዛ አንድ ሙሉ አታድርጉ፣ ፊታችንን ደግሞ እንዳያቃጥለን ግማሽ ይበቃናል ማለት ነው። እና እንደዚህ ጭምቅ ካደረግነው በኋላ ጨምቄ ጨርሻለሁ። ከዛ ወደ እንቁላሉ አደባልቀዋለሁ ማለት ነው። ግማሹን አስቀምጨዋለሁ። ይሄን ግማሹን አላደረኩትም፣ ግማሹን እንጂ እና አንድ ላይ ጨምረዋለሁ ማለት ነው። ከዛ ምንድነው የማደርገው? አንድ ላይ አማስለዋለሁኝ ወይ ደግሞ ምንድነው የሚባል የሆነ አዋህደዋለሁ ነው የሚባለው። እንደዛ የሚባል ቋንቋ አለን ያላቅም፣ ግን አብረን እናማስለዋለን ወይም እናደባልቀዋለን በሚል እንሂድ። እናዋህደዋለንም በሚልም እንግዲህ ያዙም ማለት ነው። ከዛ ሰምረን ምጥት እናደርገዋለን እስከሚደባለቅ ድረስ ማለት ነው እንጂ ኋላ ሌሞኑ ከላይ እንቁላሉ ደግሞ ከታይ ነው የሚሆነው። ግን አንድ ላይ ስንመታው የመደባላለቅ ባህሪ ይኖረዋል ማለት ነው። ከዛ በእንደዚህ ሰምረን እንመታዋለን ወይም ደግሞ እንዲደባለቅ እናደርገዋለን ማለት ነው። አይውት አሁን እንግዲህ እየተደባለቀ ነው እንደነገርኳችሁ። የእንቁላሉን ነጩን ነው ቢጫውን ሳይሆን ነጩንና የአንድ ሎሚ ግማሿን ማለት ነው። አንድ ሎሚ ሁሉንም ግማሹን እና እኛ እንሰንፋለን እንጂ ሁሉ ነገር እኮ በእጃችን ማለት ነው። አብዛኛ ደግሞ እህቶቻችን መዳም ቤት የምንሰራ ፊቶቻችን እንደ ጉብር ይሄ ምግብ ስንሰራ ምናምን ምንድነው ቅመሙ ምናምን በቃ የሆነ ብቻ ፊታችንን እንደ በፊቱ ላይሆን ይችላል ማለት ነው። ለዛ ተጠቀሙት። በ8 ቀን 2 ጊዜ ብትጠቀሙት በጣም ለውጡን ታውታላችሁ። ከዛ እንደዚህ ካደረኩ በኋላ ያው እንግዲህ እኔ ስቀባ አላሳያችሁም፣ ማሳየት ስለማልችል ነው ማለት ነው ፊቴን። እና ምንድነው የምናደርገው? ከስር እንቀባዋለን ፊታችንን ማለት ነው። ፊታችንን ከስር እንቀባዋለን።
ከተቀባን በኋላ መንዲል የሆነ መንዲል እኮ የመጥበቅ መንዲል አለ። እንደዚሁም ደግሞ የሆነ ሀማም ውስጥ የሆነ ከርደድ ያለ መንዲል አለ አይደለ? ምክንያቱም ያ የማንሳት ባህሪው በጣም አሪፍ ስለሆነ ማለት ነው። እነዚህኞቹ መንዲሎች እንኳን ልስልስ ያሉ ናቸው። ያ ግን የሆነ እንደ መከርደድ ነገር ስላለው በቃ አብሮ ነው ቆሻሻውም ምኑም ውልቅ የሚለው ማለት ነው። እና እንደዚህ ካደረግን በኋላ አሳምረን ከመታነው በኋላ ፊታችን ግን ንጹህ መሆን አለበት። በሳሙና ተጠብጠብ ብለን በቃ ንጹህ መሆን ይኖርበታል ማለት ነው። እያላበ ወይም ደግሞ ሌላ ክሬም ተቀብተን በዛ ላይ ሀይላ እንደዛ አይደለም። ፊታችን ንጹህ መሆን አለበት። ከዛ እሱን እንቀባዋለን። ከቀባም በኋላ ምንድነው መንዲሉን ከላይ ልብስ እናደርገዋለን ማለት ነው። መንዲሉን ካለበስ ነው በኋላ እኔ አሁን ለምሳሌ እዚህ ላይ አሳያችኋለሁ ሳህኑ ላይ ማለት ነው። እንደፊት አድርጌ ልጠቀመው ብዬ ይሄንኛው መንዲል ነው። ይሄንን መንዲል ነው አሪፉ ማለት ነው። ይሄ በጣም አሪፍ ነው የማያዝ ባህል እና ውድ የፋሚሊ ቤተሰቦች ነጩን ለብቻ ይሄ ደግሞ አስፈሩ ነው ወይም ደግሞ ቢጫው ለብቻ አድርጌዋለሁኝ እና ያው አንድ ላይ ስላላደባለኩት ላሳያችሁ ብዬ ነው። ይሄንን እንግዲህ ተላጃ ውስጥ አደርገውና ኢንሻአላህ በሌላ ቪዲዮ ይዤላችሁ ቀርባለሁኝ። እና ያው ይሄንን ይመስላል። እስከ መጨረሻው ስለተከታተላችሁኝ ሁላችሁንም ከልብ ነው የማመሰግነው። እንደተለመደው ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ፋሚሊ ቤተሰብ መሆን ትችላላችሁ። በቀጣይ ደግሞ በጣም ደስ የሚል ቪዲዮ ይዤላችሁ በጣም የሚገርም ቪዲዮ ይዤላችሁ ቀርባለሁ። ባይ ባይ።